ሰላም እንዴት ናችሁ? ውድና የተከበራችሁ የኤ ፕላስ አስለር ቤተሰቦች ፍጹም ነኝ ከኤ ፕላስ ኢትዮጵያ። ዛሬ ይዤላችሁ የመጣሁት አንድ ነገር ምንድነው? ያው ከዚህ በፊት ቃል በገባሁላችሁ መሰረት ብዙ ሰዎችን 1000 ሰብስክራይበር ለማስገባት እቅድ ይዣለሁ ማለት ነው። እንደምታውቁት እኔ ያኛው ቻናሌ እዚህ ጋር አስቀምጥላችኋለሁ ወደ 77000 ሰብስክራይበር ደርሻለሁ። በዚህኛው ቻናል ደግሞ ወደ 14000 ዩቲዩብ ቪዲዮዎችን ባያጠፋቸው ኖሮ ያው የሜክ መኒ ኦንላይን ኮንተንቶች አሁን ላይ ዩቲዩብ ያጠፋቸዋል። ባያጠፋቸው ኖሮ አሪፍ ገንዘብ እየሰራሁበት የነበረ ቻናል ነው። በዩቲዩብ ያን ያህል አሪፍ ገንዘብ ይሰራል ማለት አይደለም። ለምሳሌ የምትሰሩት ኒች ቀልድ ከሆነ ወይንም ደግሞ ሞር ፎከስ የሚያደርገው ኢትዮጵያውያን ኮንተንቶች ላይ ከሆነ የምትሰሩት ገንዘብ እንደዚህ በጣም ትንሽ ሊሆንባችሁ ይችላል። እኔ አልደብቃችሁም ሁሉንም ነገር። በጣም አሪፍ ገንዘብ የሚሰሩ ዩቲዩበሮች አሉ። እነሱም የሚሰሩባቸው መንገዶች ውጪዎች ሊመለከቷቸው የሚችሏቸውን ኮንተንቶች በማየት ነው። በመሆኑም እናንተ ደግሞ 1000 ሰብስክራይበር መግባት ከፈለጋችሁ በዩቲዩብ 1000 ሰብስክራይበር ያስፈልገኛል ካላችሁ አንድ ማወቅ ያለባችሁ ነገር 1000 ሰብስክራይበር ያለው ዩቲዩብ ቻናል ከ2000 እስከ 3000 ብር መሸጥ ትችላላችሁ ማለት ነው። ይሄን እድል ምንድነው ያሰብኩት እንዴት መሰላችሁ? በዚህ ሰብስክራይበር ልታገኙበት ትችላላችሁ ብዬ ይዤላችሁ የመጣሁት ዋነኛ ምክንያት እኔ እዚህ ኮመንት ላይ በመሄድ ሁላችሁም ምን ትላላችሁ? ሌላ ነገር አትጻፉ። ሁላችሁም ኮመንት ላይ አለ እኔም አለሁ ብላችሁ ጻፉ ማለት ነው። እኔም አለሁ ብላችሁ ስጽፉ ከዛ ያንን እኔም አለሁ ያለውን ቀድሞ ከጻፈ ከእናንተ በፊት ግቡና ሰብስክራይብ አድርጉት። ሰብስክራይብ አድርጋችሁ እሱ ቪዲዮ ላይ አለን ትላላችሁ ማለት ነው። ሁላችሁም እዛኛው ኮመንት ላይ አለን ወይም ደግሞ ቤተሰብ እንድትደራረጉ ነው። አሁን ደምረኝ ሰብስክራይብ አድርገኝ ምናምን የምትሉ ከሆነ ዩቲዩብ ያንን ነገር እንደ ስፓም አይቶ ሊዘጋባችሁ ስለሚችል እንደዚሁም ደግሞ ሰብስክራይበሩ ሊያነሳው ስለሚችል ምን ትላላችሁ? አለን ያሉት እንዳለ ሰብስክራይብ አድርጓቸው። ሁላችሁም እዚህ ጋር ኮመንት ላይ አለን ብላችሁ ጻፉ ማለት ነው። 1000 ሰብስክራይበር መግባት የምትፈልጉ ከዛ ደግሞ ሌሎቻችሁም ማለት ነው እንደዚህ ቤተሰብ ተደራረጉ፣ እርስ በርሳችሁ ተደጋገፉ። ምንም አይነት ጉዳት ስለሌለው ምንም አይነት ሁላችሁም ልክ 1000 ሰብስክራይበር ሲደርስ ማለት ነው መሸጥ ትችላላችሁ። ለመሸጥ ደግሞ እንዴት መሸጥ እንደምትችሉ ኢትዮ ኮምፒውተር ስኩል የመሳሰሉት የተለያዩ አይነት እንትኖች አሉ፣ ቴሌግራም ቻናሎች አሉ ታማኝነት ያላቸው፣ በዛ በኩል መሸጥ ትችላላችሁ። ወደፊት ደግሞ እኔ ሲስተሙን አመቻችሁላችሁና ከ1000 ሰብስክራይበር በላይ ያላችሁን መሸጥ ትችላላችሁ። ይሄ በጣም አሪፍ እድል ነው። ብዙ ሰብስክራይበሮችን ለማግኘት ብዙ ኦዲየንሶችን ለማግኘት አሪፍ ነው ማለት ነው። እንደዚህ በመደማመር ትችላላችሁ ማለት ነው። በተጨማሪም ተጨማሪ መረጃዎችን ወደፊት በሰፊው ስለማደርሳችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ኦልሞስት 20,000 እንገባለን ብዬ አስባለሁ በቀጣይ 2 ወር ውስጥ። አዳዲስ መረጃዎችን ሼር ስለማደርጋችሁ መልካም ጊዜ ይሁንላችሁ። በቀጣይ ቪዲዮ እንገናኛለን። መልካም ጊዜ መልካም ቆይታ ይሁንላችሁ።